ዜማዎችን ለማዜም ድምጻችሁ አልሰበር ብሎ ተቸግራችኋል? እንግዲያውስ አሁን የምነግራችሁን በማድረግ በቀላሉ ድምጻችሁን መስበር ትችላላችሁ ማለት ነው። ቻናሉ ስለሚጠቅማችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመንካት አብራችሁን ቆዩ። እንግዲህ ድምጻችሁ እንዲሰበር ማድረግ ያለባችሁ ዋነኛውና የመጀመሪያው ውዳሴ ማርያም ዜማ መጮህ። ውዳሴ ማርያም ዜማ በደንብ አድርጋችሁ መጮህ አለባችሁ። ይህንን ከጮሃችሁ የፈለጋችሁን ዜማ መያዝ ትችላላችሁ ማለት ነው። ይህን ሳትጮሁ ግን ወረብም አሁን ስትሞክሩት ያስቸግራችኋል አይደለም? ለምን መሰላችሁ የሚያስቸግራችሁ? እዚህ ጋር ነው ትልቁ ቁልፍ ማለት ነው። ውዳሴ ማርያም ስንጮህ ከጮሃችሁ በቃ የፈለጋችሁትን ቃል እግዚአብሔር መያዝ ትችላላችሁ በቀላሉ ማለት በቀላሉ መንገድ። ይሄንን ግዴታ ሀብላችሁ ዜማ ስትጀምሩ በቃ ውዳሴ ማርያም ዜማ መጮህ አለባችሁ። ይህ ግዴታ ነው። በሁለተኛ ደረጃ የምናገኘው ማንም ያላወቀው ትልቁ ሚስጥር ማህሌት ነው። ማህሌት ሄዳችሁ ስትቆሙ አንደኛ ትምህርት ነው፣ ሁለተኛስ ድምጻችሁ እንዲሰባበርና ብዙ ዜማዎችን ማዜም እንድትችሉ ያደርጋችኋል። ለምሳሌ ጉሮሯችሁ ይለሰልሳል። የዛን ሰዓት ምንድነው ማድረግ ያለባችሁ? ቅድሚያ ግን ለማዜም እንዳትቸገሩ ሊቃውንቱ የሚጸነጽኑትን መልክ በቅድሚያ መሸምደድ ያለባችሁ በቃል። ከዛም በኋላ እነሱ ሲጸነጽኑ በጎኑ ናችሁ መጮህ አለባችሁ። ይህ ትልቅ ቁልፍ ነው። ሰዎች ዝም ብለው አይደለም ማለት የሚሄዱ ትምህርትም ስለሚያገኙበት ጭምርና ብዙ ዜማዎችን ለማዜም እንዳይቸገሩ ይሆናሉ። ይህንን ማድረግ አለባችሁ። በቅድሚያ ግን እንዳልኳችሁ ውዳሴ ማርያም ዜማውን በደንብ ጩሁት። ከዛም በኋላ የትኛውም ዜማ ሊሆን ይችላል። ትንሽዬ ሰዓት ብቻ ነው የሚጠይቃችሁ። ከዛ በራሱ ሰዓት ወደ ራሳችሁ ይሰርጻል ማለት ነው። በሶስተኛ ደረጃ የምናገኘው ረዛዝም ዜማዎችን ማዳመጥና መጮህ መልመድ አለባችሁ። ለምሳሌ የአንገርጋሪ ንሽ ለመጮህ ብዙ ሰዎች እንደምትቸገሩ አውቃለሁ። ግን ቢሆንም አሁን የነገርኳችሁን ሁለቱን ነገሮች ካደረጋችሁ እዚህ ላይ ስትደርሱ ምንድነው የሚያስፈልጋችሁ? ትንሽ እየታይን ትንሽ ሰዓት በቃ ለመያዝ ማለት ነው። ከዛ ውጪ ንሿንችን ካወቃችሁ በኋላ የፈለጋችሁትን ዜማ ለማዜም አትቸገሩም ማለት ነው። ግን በቅድሚያ በደንብ ማዳመጥ፣ ቶሎ ተስፋ አለመቁረጥ። ይህንን አልይዘውም ብላችሁ ራሳችሁን ካሳመናችሁ ሁል ጊዜም በቃ ያውናችሁ። እኔ አሁን ወደ እናንተ ወረብ የአንገርጋሪ ንሽ የማቀርበው ወንበር ተክዬ ተመሪ አይደለም። እውነቱን ነው የምናገራችሁ። እንደ እግዚአብሔር መልካም ፍቃድ ያው በተሰጡ እያዳመጥኩኝ ከሊቃውንት ነው ወደ እናንተ የማቀርበው። ስለዚህ የማይቻል ነገር የለም ነው። በቃ ራሳችሁን ይህንን ነገር ማዜም አልችልም፣ ይህንን ነገር መያዝ አልችልም ብላችሁ ራሳችሁን አታሳምኑ። ይህንን ሶስቱን ነገር ካደረጋችሁ የትኛውንም ቃል እግዚአብሔር ለማጥናት በቃ አትቸገሩ። በአንድ ጊዜ ነው። ብዙ ሰዎች ይጠይቁኛል የድምፅ ምናምን የምታውቁት ካላችሁ አይደለም። አይ ነው እንደዛ መሆን የለበትም። ይህን ነገር ካደረጋችሁት በራሱ ሰዓት ይስተካከላል። በቃ ጉሮሯችሁ ልዩ ነው የሚሆነው። ስለዚህ ይህንን ነገር አድርጉ፣ ትጠቀሙበታላችሁ። ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። በተረፈ በሌላ ቪዲዮ እንገናኝ። ሰላም ቆዩልኝ።